ዛሬ አዲስ መታወቃት ፍቅረኛ ነር እንግዲህ የምናወራውን የምትለኝና ያለው ማለት ነው። እስኪ እንግዲህ ሁላችንም በጋራ ምን ያህል ውድ ቤተሰቦቼ ዛሬ እስኪ ፍቅረኛዬን ቀጥሬያታለሁ እና እዚህ ጋር አላገኛት ነው። እስኪ ምን እንደምትል ምን እንደሚሰማት ዛሬ የመጀመሪያ ጊዜ ነው እዚህ ማገኛትና ምን እንደሚገጥም እናያለን። ሁላችንም እስከ መጨረሻ ቆይተን ሁላችንም ምን እንደሚሆንና የሚፈጠረው ነገር ሁላችንም አብረን የምናይ ይሆናልና እስኪ ውድ ቤተሰቦቼ እዚህ ያማረ ቦታ ላይ ደስ የሚል ቦታ ላይ ቀጥሬያታለሁ ነው። እንግዲህ ምን ይሰማት ይሆን? እስካሁን በስልክ ነው ማውቃት የነበረ፣ በአካል አይቻት አላውቅም። እሺ በስልክ ነው የማውራት የማውቃት የነበረ። ዛሬ በአካል ምን እንደምትልና ምን እንደሆነ እሱን ሁሉን የምናይ ይሆናል። አብራችሁን ቆዩ። ሰላም እንግዲህ ወዳጆቼ እየመጣች ነው። እንግዲህ አዲስ የምታወቃት ፍቅረኛዬ ነች። እስኪ የምትለኝን እንሰማለን። እነሆን አብረን ቃልሽ ይሁን ወሬ እንዳይ እሺ ዛሬ ተገናኝተናል። እስቲ ቁጭ እንበልና ወራ እስኪ አንዳናንሽ እዚህ ለመጀመሪያ ነው እየተገናኘን ነው። ያው አይንሽንም ለመጀመሪያ ጊዜ ነው ያየሁት ነውና እንዴት አየሽ? ለስለሻ ያው እንግዲህ ከብዙ ጊዜ ቆይታ በኋላ ያው በስልክ ነበር እስካሁን የምናወራውና አሁን እየተገናኘን ነውና እንግዲህ እንኳን ደህና መጣሽ ብያለሁ። ምናልባት ቦታውን ወደሻለሁ ስኮረም ያለሽ ደግሞ ይሄ ብዙ ጊዜ አይናፋርና መስኝማ አይናፋር እሺ በዛ አይናፋር ያኔ ግን አይናፋር አልመሰለሽም ነበር። እሺ ዳንሽ እንተዋወቅ እስካሁን በስልክ ስለነበረ እሺ ዛሬ እንተዋወቅ። እስካሁን ማሂጀር ስቶሪ ነበር። ዛሬ ግን ኖርማል የእውነቱን ስምሽን መናገር አለብኝ ያስባለሁ። ጥሩ ወርቅ ነው። አመሰግናለሁ። ሁሉም ይገኛል። መልካም ደግሞ ቆንጆ ነሽ። ለግኝሽ ይስኛል። ያው ያፋራም ሰው ለብለብ ያለኝ እና ማራገቢያ ሆነ እኔ ሙሌ እባላለሁ። እኔ አልዋሸሁም። አንቺ ነው ማየኝ ስትይኝ ነበር። እንትነሽ ግን አልዋሸሁም። በፊትም ሙሌ ነው ያልኩሽ። ያው ሙሌ ሲቆላመጥ ነው ሙሉ ቀን እንደዛ ነው። እስኪ አንዳንድ ነገሮችን እናወራለን። ወደታችን ስራሽ ምንድን ነው? ተማሪ ነኝ? ታስተማሪ ነሽ? አይ ሰወድላት ላፈቀራት ሰው ሰወድላት ፍቅር መስጠት ሰወድላት ሸለም እውነትም አይናፋራም። ወሬ ያክል ነው አይናፋራም ነሽ። ለማንኛውም ደስ ይለኛል። ቦታውን ታየሽው? ቦታው ወደፋ ወንዶ ስለሚያላ እስቲ እንግዲህ ፓርቲ መጀመሪያ ገሰ ነገሩ እየተጋበዘ ነበር አይደል? እኔ አላውቅም። ተፈርገኝ ለመጀመሪያ ጊዜ ስለሆነስ እየተጋበዘ ምናምን የሆነ ቦታ ጊዜ ምናምን ነበር መሰለኝ ያግኝ እንደዛ ነው። ብዙ ጊዜ ጓደኞች ያደርጉ ከረም ባይልሽ አረጭ በጣም ወደሳ ሌላ ነገር ደስ የሚል ነገር የሚበላ ነገር ከምጋብዝሽ ለዚህ አይነት ግሪን የሆነ ቦታ ምጋብዝሽ ደስ ብሎኝ እና አሁን ከተማ ጓደኛ ነበር ተማሪ እንደዚህ አታየም። ጥሩ እንግዲህ አብረን እኔ ወድጄዋለሁ። መገናኘትሽ ወድጄዋለሁ። እኔም በስልክ እንዳወራሁሽ እንደደረስሽም ደግሞ አካል ወድጄዋለሁ። እንደጠበቅከኝ ያገኘ አንቺ ስለሆነ እኔም ደስ ብሎኛል ስላገኘሁ። ሽማግሌ ነው እንግዲህ ውድ ተመልካቾቻችን እንደምታዩት ነው እንግዲህ እንደምናወራው እንደምታዩት ነው። እኔም ለመጀመሪያ ጊዜ ያገኘኋት በስልክ ነበር እስካሁን የምናወራ የነበረው።
አሁን ዛሬ ግን የሆነ ምርጥ ቦታ ላይ መዝናኛ ቦታ ላይ ምርጥ የሆነ ግሪን ቦታ እንደምታዩት የሚያምር ቦታ እችን ውብ የሆነች ልጅ አግኝቻታለሁና ውድ ተመልካቾቻችን ታዲያ ሁላችሁም እንግዲህ ፍቅራችን ያማረና የሰመረ እንዲሆን መልካም ምኞታችሁን እንገልጹ እንወዳለን። በነገራችን ላይ ፍራሽ ተማለ ማለት ነው። ሶስተኛ ስንት ዓመትሽ ነው? 19 ዓመትሽ። ስለዚህ አስገድዶ ጓደኛ ማድረግ የማይቻልበት ቦታ ላይ አይደለም። 1 ዓመት አልፏል አይደል? 18 ዓመት ላይ ይቻላል ማለት ስለዚህ አለች ያለው ስለዚህ 19 ዓመቷ ነው። ውድ ቤተሰቦች ሁላችሁም የምትመለከቱት 19 ዓመቷ ስለሆነ ህፃናት ብዬ ፈርቼ ነበር። ለዛ ነው እኔ ወደ ሚዲያ እንዳትመጣ ፈልጌ ነበር። ማስታወቅም አልፈለኩም ነበር ግን ሳያት እድሜዋ 19 20 ዓመት ብዬ ገመትኩኝ። እንደምታውቁት 19 ዓመቷ ነው። ወደ 20 ዓመት እየተጠጋች ነው ማለት ነው። ስለዚህ ችሞ የሆነች ልጅ የግል ያብያለሁ ዛሬ እንግዲህ በእርግጥ እኔ ግን እየፈሮሽ ነው ስትስቂ ምናምን በጣም ታስፈራለች። ሳይቄ ደነቅለስ ነው ሙዲያሽ ግን ሽማግሌ ነው ሙዲያሽ ግን ምናምን አይደለም በነገራችን ላይ እዚህ የምትኖርበትን ቦታም ሰምቻለሁ። ነገርሽን በስልክ እንደነገርሽ ነው ደስ ብሎኛል። ጎበዝ ተማሪ እንደሆንሽ ሰምቻለሁ። እና ፈተና እንዴት ነበረ? ዝግጅት እንዴት ነበር? ሞዴል ወስዳችኋል? ሞዴል ወስደናል እኮ እንደ ዋና ፈተና ተዘጋጀሽ ነው? አይ ቆንጆ ነው በቃ። እና ዛሬ ምን ልጋብዝሽ? መጀመሪያ ማተለኝ ወይ ታድዬ ጎበዝ፣ ዛሬ ሁሉም ሰው ይሄን ጋብዘኝ በሚልበት ሰዓት እንደዚህ አይነት ልጅ ውብ ልጅ ማግኘቴ ለኔ በጣም ደስ ብሎኛል። ወዳጆቼ እኔ በጣም ደስ ብሎኛል። እስኪ እንግዲህ መጨረሻን ያሳምርልኝ ይሁን። መጀመሪያ ሲገኙ እንደዚህ ነው ይላሉ አሉ፣ ግን እኔ እንጃ እኔ አልመሰለኝም። ጥሩ የግን ምርሽ ምን ማታለኝ ትንሽ የጁስ ትንሽ ይልጋብልሽ ጨዋ ሚስት ነው ያገኘሁት። እንግዲህ ያዝልቅል በሉኝ ወዳጆቼ፣ ያዝልቅል በሉኝ። እቺ ልጅ ያዝልቅል በሉኝ። ነች እንደምታዋት ቀም ነች። እስኪ እንግዲህ በዚህ ከተዋወቅን ዛሬ ብቻ እኔ የምሬን ነገርሽ ግን በጣም ወድጄዋለሁ። መገናኘታችን በጣም ወድጄዋለሁ። እስካሁን በስልክ ለካ ተጎድቼ ነበር። አንቺስ? እኔም ደክሞኛል በመገናኘታችን በጣም ደስ ይላል። እንግዲህ ወዳጆቼ ፍቅራችንም በዚሁ አብሮ ይቀጥላል ማለት ነው። ፍቅራችን ይቀጥላል አብሮ። እስኪ በነገራችን ላይ እኔ የምሰራው ስራ መናገር አለብኝ እንግዲህ እኔ የሆነ ግል ድርጅት ተቀጥሬ የሚሰራ ምርጥ የሆነ ደሞዝተኛ ነኝ። እንግዲህ እንዲህ ብዬ ነው መጀመሪያም የነገርኳትም አሁን ማርዋሽም ይሄንን ነው የሚናገረው። አሪፍ ደሞዝተኛ ነኝ። ምርጥ የሆነ ስራ ነው የምሰራው። የናንቺን ቀብረር አድርጎ የሚያኖር ስራ የምሰራውና በዚህ ጭነቄ ገባም ቢል ይላል ወይ የሚጠልሽ ስራ ቢኖር ችግር የለሽም። ይሄ ልብሽ መሰለኝ ግን ወደሽ ማለት ነው ስራ አስፈላጊ ነው ብላለች። ያው እኔም አስፈላጊ ስለሆነ ስለማውቅ ያው እንግዲህ የምሰራውን ስራ ነግሬያታለሁ። እናንተም ተመልካቾቻችን እናንተም ደግሞ ምኞታችሁ እንደሚሆን ተስፋ አደርጋለሁ። እንግዲህ ሁሉንም እስከ መጨረሻው አብረን የምንለው ነው።